ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ KBK P6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። በኮንስትራክሽን ፕሮጀክት አስተዳደር ውስጥ ምን አይነት ባለሙያ ያስፈልገናል እና ማን ይስራው የሚሉ ጥያቄዎች የተለያዩ ናቸው። የሰው ኃይልን ወይም ሪሶርስ ከመመደባችሁ በፊት የሙያ ድርሻውን ወይም ሮል ካለያችሁ በኋላ ላይ ስኬጁላችሁ ሊበላሽ ይችላል። ዛሬ በፕሪማቬራ P6 ውስጥ በባለሙያ ደረጃ ሮልስ እንዴት እንደሚፈጠሩና ለተግባራቶች ወይም አክቲቪቲስ እንዴት እንደሚመደቡ አሳያችኋለሁ። ይህ ዘዴ እቅዳ ተለዋዋጭ፣ በጀታችሁ ትክክለኛና አጠቃላይ አሰራራችሁ የተደራጀ እንዲሆን ይረዳል። አብራችሁን ቆዩ። ሮል ማለት አንድን ተግባር ለማከናወን የሚያስፈልግ የስራ መደብ ወይም የክህሎት አይነት። ሌትስ ሴይ ፕሮጀክት ማናጀር፣ ኮንስትራክሽን ኢንጂነር፣ ኦፊስ ኢንጂነር ወይም በሌላ አነጋገር ሮል ማለት ዲዩሪንግ ኤርሊ ፕላኒንግ ስቴጅ ምን አይነት ባለሙያ እንደሚያስፈልግ ሲታወቅ፣ ነገር ግን ስራውን በትክክል ማን እንደሚሰራው ገና ባልተወሰነበት ጊዜ እንደ ተተኪ ወይም ፕሌስ ሆልደር የሚያገለግል አጠቃላይ መግለጫ ማለት ነው። እሺ አሁን ወደ አሰራሩ እናምራ ማለት ነው። ከፒ6 ሳምፕል ፕሮጀክታችንን እንከፍታለን። ኦኬ ሮል ከመመደባችን በፊት በቅድሚያ በዝርዝራችን ወይም ዲክሽነሪ ውስጥ መመዝገብ አለብን ማለት ነው። ወደ ኢንተርፕራይዝ ሜኑ በመሄድ ካሉ ድሮፕ ዳውን ሊስት ውስጥ ሮልስ የሚለውን ክሊክ እናደርጋለን። እዚህ ጋር የሮልስ ዝርዝር ማስቀመጫ ይሄ ስቶር የሚያደርግበት ነው ማለት ነው። በመቀጠል አዲስ ክሬት ማድረግ ነው የምንፈልገው። ኦል ሮልስ ላይ ነው ያለው። ከረንት ፕሮጀክት ሮልስ የምንለው አሁን የለንም ማለት ነው። ለዚህ ፕሮጀክት ምንም አይነት ሮል የለውም ማለት ነው። ስለዚህ አድ የሚለውን በተን ክሊክ እናደርጋለን ማለት ነው። አድ ስንለው አይነት ፖፕ አፕ ያመጣልና ኢን ኦርደር ቱ አድ ሮል ዘ ፊልተር ዊል ቢ ቼንጅ ቱ ዲስፕሌይ ኦል ሮልስ ኦኬ እንለዋለን። ወደዚህ መቀየር አለበት ነው። ደን አሁን ኒው ሮል እያመጣልን ነው ማለት ነው። ስለዚህ እዚህ ጋር የምናደርገዋለን ሌሴ ሲምፕል ሮል ለዚህ ፕሮጀክት የተወሰኑ ሮሎችን እንሰራለን ማለት ነው። ሌሴ የመጀመሪያውን ፕሮጀክት ማኔጀር ሳምፕል ፕሮጀክት፣ እዛ እዚህም ሮል አይዲውን ፕሮጀክት ማኔጀር ሳምፕል ፕሮጀክት፣ እዛ እሱን ወደ ላይ መውሰድ ፈልጋለሁ። ላይ አዲስ ስለሆነ ላይ ልውሰደው። እንዘን በመቀጠል በዚህ ፕሮጀክት ማናጀር ስር ኮንስትራክሽን ኢንጂነር፣ ኦፊስ ኢንጂነር እና ማቴሪያል ኢንጂነር አሉ ብለን እናስብ። ስለዚህ አድ ልበለው። እዛ በሱ ስር ስለሆኑ ኮንስትራክሽን ኢንጂነር ኤስፒ ቀጥላለሁ። ኦፊስ ኢንጂነር፣ ማቴሪያል ኢንጂነር። ሌትስ ሴይ በማቴሪያል ኢንጂነር ስር ላቦራቶሪ ቴክኒሽያን እናርግለት። በኦፊስ ኢንጂነር ስር ደግሞ ዳታ ኮሌክተር አድ እናርግለት። ኦኬ በዚህ መሰረት አሁን የተወሰኑ ሮልስን ክሬት አደረግን ማለት ነው። በመቀጠል አሁን ክሬት ያደረግናቸው ሮልስ ለአክቲቪቲዎች ሳይን ማድረግ እንመለከታለን ማለት ነው። አሁን ክሬት ያደረግናቸውን ሮልስ ወደ ፕሮጀክት አክቲቪቲዎቻችን የምናስገባው አክቲቪቲ ፔጅ ላይ እንገባና ሌትስ ሴይ አንድ አክቲቪቲ እንምረጥ። ከዚህ ውስጥ C25 ኮንክሪት መረጥኩኝና ለዚህ አክቲቪቲ ሮል ያስፈልገኛል፣ ይህን ስራ ለመስራት እነዚህ ባለሙያዎች ያስፈልጉኛል ብዬ ለፒ6 ማስገባው እዚህ ጋር ነው። ከታችን የምታዩት አክቲቪቲ ዲቴይልስ ላይ ሪሶርስ የሚለውን ታብ እንጫናለን። ከዛ እዚህ ጋር አድ ሪሶርስ አድ ሮል አሳይን ባይ ሮል የሚል አለ። እኛ አሁን በሙያ ደረጃ ማቀስ ስለፈለግን አድ ሮል የሚለውን እንመርጥና ክሊክ እናደርጋለን ማለት ነው። አሁን ክሬት ያደረግናቸውን ሮሎች እዚህ ጋር ማየት እንጀምራለን ማለት ነው። አሁን ለዚህ አክቲቪቲ C25 ካስት ለማድረግ ሌትስ ሴይ ኮንስትራክሽን ያስፈልገኛል፣ ዳታ ኮሌክተር ያስፈልገኛል፣ ማቴሪያል ኢንጂነሩ ያስፈልገኛል፣ ላብ ቴክኒሽያኑ ያስፈልገኛል ብዬ ልውሰድ። አሳይን ልበል። አሁን እንደምትመለከቱት P6 ይህ አክቲቪቲ የግድ እነዚህን አሳይን ያደረግናቸው ሮልስ እንደሚያስፈልገው ያውቃል ማለት ነው። ምንም እንኳን ባለሙያዎቹ ወይም ግለሰቦቹ ማን እንደሆኑና መቼ እንደሚመጡ ገና ባንወስንም ማለት ነው። እንደምትመለከቱት ሮላቸው አለ። ሪሶርስ አይዲ ኔማቸው ግን ገና አሳይን አልተደረገለትም ማለት ነው። አናዘር ኤግዛምፕል ሌትስ ሴይ ለሌላም አክቲቪቲ ማስገባት እንችላለን። ሞቢላይዝ ኮንስትራክሽን ኢኩዊፕመንት ኤንድ ማሽነሪ ለሚለው አክቲቪቲ ሮል አሳይን አድ ሮል እና ለምሳሌ ኬም እና ኦፊስ ኢንጂነር ያስፈልገናል ብለን እናስብ። እዛ አሳይን እንላለን ማለት ነው። እንደምትመለከቱት ፕሮጀክት ማናጀር እና ኦፊስ ኢንጂነሩ እዚህ ጋር ሮል የሚለው ላይ መጥተዋል ማለት ነው። ሪሶርስ አይዲ ነማቸው ግን አሳይን አልተደረገም ማለት ነው። እንግዲህ በዚህ አይነት ሮልስ ምን እንደሚመስል ተመልክተናል ማለት ነው። ለማጠቃለል ያህል በኢንተርፕራይዝ ሜኑ ውስጥ ሮልስ መለየትና በስኬጁላችን ውስጥ ሮልስን ለአክቲቪቲስ
መመደብ እንዴት እንደምንችል ተመልክተናል። ይህንንም ዘዴ በመጠቀም የፕሮጀክት በጀታችን ትክክለኛ እንዲሆንና የሰው ኃይል አጠቃቀማችን ግልጽ እንዲሆን እንዲሁም ምን አይነት ባለሙያ እንደሚያስፈልግ ተመልክተናል። በሚቀጥለው ቪዲዮ ደግሞ አሁን አሳይን ላደረግናቸው ሮልስ ማን እንደሚሰራው ማንፓወር ሪሶርስ እንዴት አሳይን እንደምናደርግ እንመለከታለን። ስለተመለከታችሁ እናመሰግናለን። ይህ ቪዲዮ ከረዳችሁ ላይክ፣ ሼር፣ ኮመንት ማድረጉን እንዲሁም በየጊዜው የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ ይጠብቁን።